ይሄንን ዓለም የፈጠሩት በጣም ጥቂት ሰዎች ናቸው። ለምሳሌ አይንስታይን በራሱ ብቻ የፈጠረው የሆነ አይነት ዓለም አለ። ኦኬ በሳይንሱ ዓለም የጥናት መንገዶችን የትምህርት ዘርፎችን ብዙ አይነት መልኮች እንዲቀየር አድርጓል። ያ የአይንስታይን አእምሮ ነው። እኛ በራሱ አእምሮ ውስጥ ነው እየፈሰስን ያለ ነው እየሄድን ያለ ነው ማለት ነው። ኦኬ የውጭኛው ኤክስተርናል ዓለሙ አለ ኢንፎርሜሽኖችን የሚሰጠን ሁሉ ነገር የሚያቀርብልን ኦኬ ካልቸሩን የዓለምን ካልቸር የሁሉንም ነገር ኢንፎርሜሽን የተዘረጋበት ሲስተም የተዘረጋበት ኤክስተርናል ዓለሙ አለ። እዚህ ውስጥ የራሳችን ዓለም መገንባት ሲያስፈልገን ኢንተርናል ዓለም ማለታችን ነው። እንግዲህ ከኢንተርናል ነው ፎርም የምናደርገው ኖርማሊ መጀመሪያ ኢንተርናሊ የተሰራው ዓለሙ ወደ ውጭ ሊወጣ የሚችለው ማለት ነው። አሁን ኢንተርናል ዓለማችንን አብዞርቭ ማድረግ ያስፈልጋል። ኢንተርናል ዓለም የምንለው እንግዲህ 2 ወይ 3 ነገሮችን የያዘ ነው ማለት እንችላለን። ለምሳሌ ሀሳባችን አለ ቶታችን ማለት ነው። ኦኬ እንዴን ኢሞሽኖቻችን አሉ ስሜቶቻችን ይኖራሉ። እንዘን እምነታችን አለ የምናምነው የምናውቀውን ነገር ነው አይደል? የማናውቀውን ነገር ልናምን አንችልም። እምነታችን ደግሞ የሚገነባው ከራሱ ከድርጊታችንና ከሀሳባችን ጥምረት ነው። ኦኬ የሀሳባችንና የድርጊታችን ጥምረት ውጤት ነው ስፒሪት። ምናምነው ራሳችንን ነው ሌላውን አካል አይደለም። ኦኬ ራሳችን ማመን የምንችለው ደግሞ አድርገን ስንገኝ ነው። የሆነ ነገር ማድረግ የፈለግነው ነገር አድርገን ስንገኝ ብቻ ነው ራሳችን ማመን የምንችለው። ዛሬ የምናየው የራሳችንን ዓለም ስለመፍጠር ነው። በእርግጠኝነት ይሄን ነገር ብዙ ሰው በተደጋጋሚ ብለውት ሊሆን ይችላል። ግን ደግሞ another side of some experience ማየት ስለሚያስፈልግ እሱም በተለየ መልኩ ላይ ማየት እንሞክራለን። ምንድነው የራስን ዓለም መፍጠር ከሚለው ጀምሮ ማለት ነው። አንድ በጣም አስገራሚ የሆነ የሳይንስ ኤክስፔሪመንት አለ በ1801 ቶማስ ያንግ በሚባል የእንግሊሽ ፊዚሽያን የነበረ ሰው ነው ይህንን ኤክስፔሪመንት ያገኘው ማለት ነው። ምንድነው ኤክስፔሪመንቱ የሚባለው? ደብል ስሊት ኤክስፔሪመንት ይባላል። ምንድነው ያደረገው? ላይትን ወይ ደግሞ አተሞችን አንድ በሆነ ምንድነው ቦርድ ውስጥ ሁለት ቀዳዳ ባለው ቦርድ ውስጥ ብናሳልፋቸው ወይ ደግሞ ላይት ለምሳሌ ሊሆን ይችላል አተሞች ስንል ብናሳልፋቸው እዛኛው የሚቀጥለው ግድግዳ ላይ የሚታየው ያው ሁለቱ ቀዳዳ ውስጥ አልፎ እዛኛው ግድግዳ ላይ እንደሚንጸባረቅ ነው ሞስት ፕሮባብሊ ኤክስፔክት የምናደርገው ማለት ነው። ግን የተገኘው ውጤት በጣም የሚያስገርም ነው ማለት ነው። እንደተጠበቀ አልሆነም። የሆነው ነገር ምንድነው? አተሞቹ በአንዱ ቦርድ ሁለት ስሊት ባለው ወይ ደግሞ ሁለት ቀዳዳ ባለው ቦርድ ውስጥ ተላልፎ እዛኛው ግድግዳ ላይ ሲንጸባረቁ አንደኛ የመጀመሪያ ሁለት አይነት እንትን ነው የተገኘ ሁለት አይነት ውጤት ነው ማለት ነው የተገኘ። የመጀመሪያ ሰው የሚያይ ከሆነ ኦኬ ሰው የሚያይ ከሆነ አተሞቹ እንደ ፓርቲክልስ ናቸው እንትን የሚያደርጉት የሚፈሱት ማለት ነው። እንደ ፓርቲክል ማለት ነጥብ ሆኖ እዛኛው ግድግዳ ላይ እንትን ያደርጋሉ ሪፍሌክት ያደርጋሉ ማለት ነው። ሪፍሌክት ሲያደርጉ ያው ሁለት ስሊት ነው ያለ ሁለቱ ስሊቶች ናቸው እዛ ላይ የሚታዩት ማለት ነው። as per observer experience ማለት ነው። ኦኬ የሚያይ ሰው ካለ ማለት አስቡት ይሄንን ነገር ማለት ነው። አተሞቹ ኮንሺየስ እንዳላቸው የሚመስል ነገር ማለት ነው። ኦኬ ላይክ የሆነ ሰው የሚያያቸው ከሆነ በእንትኑ በቦርድ ውስጥ ተላልፎ እዛኛው ግድግዳ ላይ የሚንጸባረቀው ሁለቱ ናቸው። እንደ ፓርቲክል አክት ያደርጋሉ። እንደ ፓርቲክል ሄዶ ነጥብ እየሆኑ ሄዶ እዛኛው ግድግዳ ላይ ሁለት ስሊት የሚያሳይ ነገር መስመር የሚያሳይ ነገር ያሳያሉ። ማንም የማያያቸው ከሆነ ግን ይላል ማንም የማያያቸው ከሆነ እንደ ዌቭ ነው የሚፈሱት። ኦኬ እንደ ፓርቲክል መፍሰሳቸው ይቀርና እንደ ዌቭ ይሆናሉ። እንደ ዌቭ ይበተናሉ ማለት ደግሞ ለምሳሌ ዋተር ዌቭን እናውቃለን አይደል? አንደኛውን ቦታ ስንነካ እንዲህ እንትን እየተደረገ ምናልባት እንትኑ ቪዲዮን አስገባላቸው ይሆናል እዚህ ቦታ ላይ እንደ ዌቭ ነው የሚፈሰው ማለት ነው። ኦኬ አተሞቹ ማንም ኦብዘርቭ የማያደርጋቸው ከሆነ እንደ ዌቭ ስለሚፈሱ እዛ ግድግዳ ላይ የሚታየው ውጤት የሚቀጥለው ግድግዳ ላይ የሚታየው ውጤት ሌላ ነው ማለት ነው። ኦኬ እንደ ዌቭ ፈሶ እዛ የሚሄዱ የተለያየ መስመሮች እዛኛው ግድግዳ ላይ የሚወጣ ማለት ነው። በአንዱ ሳይድ ላይት አለ፣ በአንዱ ደግሞ ዳርክ ማተር የሚባለውም በዛው ዳርክ ይሆናል። መሃል ላይ
እንደዚህ የተደረደሩ ስሊቶች ሆኖ ሁለት ናቸው። እዚህ ያለችው ቀዳዳ ሁለት ነው። እዛ ጋር ግን ብዙ ቀዳዳዎች ያለው አይነት ገበታ ውስጥ እየተላለፈ የሚመስል አይነት ውጤት አለ ማለት ነው። እና ይሄ በጣም የሳይንሱን ዓለም የቀየረ ትልቅ ኤክስፐሪመንት ነበር ማለት ነው። ኦኬ ስፔሻሊ በዳርክ ማተር ውስጥ ያለውና አባውት ፓርቲክል በደንብ ተጠንቶ ከዛ በኋላ ኢቭን እስከ ኳንተም ፊልድ ድረስ እስከ ኳንተም ፊዚክስ ድረስ የደረስንበት ትልቅ ኤክስፐሪመንት ነው ማለት ነው ይሄ ነገር። እንዴን ይሄ ማለት ምን ማለት መሰላችሁ? ኦብዘርቨር ካለ ኤሌክትሮኖቹ ኮንሽስ ሆኖ አስዩር ኤክስፒሪየንስ ማለት ነው። እንደ ኦብዘርቨሩ ኤክስፒሪየንስ ነው አክት የሚያደርጉት ማለት ሁለት ስሊት ነው ያለ፣ ሁለት ቀዳዳ ነው ያለ። ሁለቱ ቀዳዳ ውስጥ ወደዛ ላይት ስናበራ ለምሳሌ ቀጥታ ሄዶ ሁለቱ ቀዳዳዎች ናቸው እዛኛው ግድግዳ ላይ የሚታዩት ብለን ነው የምናስበው ማለት ነው። ማናችንን ብንሆን ኦኬ አስፐር አወር ኦብዘርቬሽን ማለት ነው። ኦኬ አስፐር ሰብጀክት ኤክስፒሪየንሱ ሄዶ እዛ ላይ ይታያል ብለን እናስባለን ማለት ነው። ኦኬ ይሄ ማለት አተሞቹም ቢሆኑ እንግዲህ እንዳልነው አሰባብሰው ቢለው ነው ስትራክቸሩ የተሰራው ማለት ነው። ይሄ ሁሉ ነገር የተሰራበት ስትራክቸር ላይ ያለው ታችም አለ ነው። ኦኬ እና ምንድነው ሁሌም ቢሆን ኦብዘርቨር አይምሮ ውስጥ ነው እኛም ብንሆን ያለ ነው ማለት ነው። ልክ አተሞቹ በኦብዘርቨር አይምሮ ሼፕ እንደተደረጉት ሁላ ራሳቸውን ሼፕ እንዳደረጉት ሁላ ሁላችንም ያለ ነው በኦብዘርቨሩ አይምሮ ውስጥ ነው። ያ ኦብዘርቨር ታላቅ ኦብዘርቨር እግዚአብሔር ነው እንደምናውቀው። ቅድምም ከዚህ በፊት ቪዲዮ የሰራ ነው ላይ ሁላችንም የእግዚአብሔር አይምሮ ውስጥ ነው ያለ ነው ብለናል። ምክንያቱም ሁሉ ነገር የተሰራው በእግዚአብሔር አይምሮ ውስጥ መንፈስን ተላብሶ አካል ሆነ ነው የምንለው። አሁንም ብንሆን የእግዚአብሔር አይምሮ ውስጥ ነው ያለ ነው ማለት ነው። ኦኬ እንዘን እዛ ላይ ያለው በእግዚአብሔር አይምሮ ውስጥ ነው ያለው። ከዛ ስትራክቸሮች አሉት ታች ይወርዳሉ ማለት ነው። እኛ ድረስ እስኪደርስ ድረስ ከኛም አልፎ ደግሞ እስከ ፓርቲክሎች እስከ ቅንጣት አተሞች ድረስ ያለው የተዘረጋ ሲስተም ነው ሲስተሙ ማለት ነው። ሶ ሁላችንም በየደረጃችን በኦብዘርቨሮች አይምሮ ውስጥ ነው ያለ ነው ማለት ነው። ኦብዘርቨሮች ማለት ይሄ እንግዲህ ትልቅ የዩኒቨርሳል ሲስተሙ አለ። ዩኒቨርሳል ሲስተሙ የሚሰራበት መልክ አለ፣ መንገድ አለ ማለት ነው። ይሄ ሶላር ሲስተም ሙሉ የዩኒቨርሳል ፌኖሜና ኮስሚክ ሲስተሙ የሚሰራበት የራሱ የሆነ ስትራክቸራል መንገድ አለ ማለት ነው። ኦኬ ፎርሶች አሉ እንዳልነው፣ ዌቮች አሉ፣ ብዙ ገና ደግሞ ያልተጠኑ ነገሮች አሉ ማለት ነው እንደምናውቀው እዚህ ዩኒቨርስ ውስጥ ማለት ነው። አንድ ግን ማወቅ ያለብን እቺኛው ኤክስፐሪመንት የምታሳየን ምንድን ናት? ቅድም እንዳልነው እኛ ሁላችንም በኦብዘርቨር በታላቁ ኦብዘርቨር አይምሮ ውስጥ ነው ያለነው በእግዚአብሔር አይምሮ ውስጥ ማለት ነው። እኛ የሰራናቸው ደግሞ ካልቸራል የሆኑ በካልቸር ውስጥ ያሳደግናቸው የፈጠርናቸው ዓለም አለ። ስፔሻሊ የሰው ልጅ የፈጠረው ዓለም አለ ማለት ነው። ኦኬ ሁሌም ቢሆን ሲስተም ነው እሱም ቢሆን ሲስተም። ኦኬ ዲሞክራሲ ብንል ለምሳሌ ዲሞክራሲ ሲስተም ማለት ሌሎች ደግሞ ቴክኖሎጂ በቴክኖሎጂ በኩል የሚፈጠሩ በሳይንስ በኩል የሚፈጠሩ አዳዲስ ዓለማት ወይ ደግሞ አዳዲስ ግኝቶች ምናምን ልንል እንችላለን እኛን ጋይድ የሚያደርጉን ማለት ነው። ኦኬ ሁሌም ቢሆን እነዚህ ሲስተሞች የሰራቸው አንድ የሆነ ሰው ነው ወይ ደግሞ የሆነ ማህበረሰብ ነው ሲስተሙን የሚሰራ ማለት ነው። እንደዚህ ሌላው ማህበረሰብ በዛ ውስጥ ይፈሳል፣ በኦብዘርቨሩ አይምሮ ውስጥ ይኖራል ማለት ነው። ኦኬ ለምሳሌ የእጅ ስልካችን አለ። አሁን የእጅ ስልካችን የሰራው አንድ ሰው ነው። ኦኬ ያ አንድ ሰው ያ የእጅ ስልካችን ህይወታችን ምን አይነት አፌክት እንደሚያደርግ አስቡት። ማለት ኦልሞስት ስንት ፐርሰንቱ የህይወታችን ክፍል እዛ ስልካችን ላይ ነው ያለ ማለት እንችላለን። ይሄ ሁሉ የዲዛይነሩ አይምሮ ውስጥ የተከናወነ ነገር ነው። ስልኩንም ደግሞ ተውት። ከዛ ደግሞ አፕሊኬሽኖች አሉ። እያንዳንዳቸው አፕሊኬሽኖች እኛን ነው ጋይድ የሚያደርጉን አይደል? ኢቭን እንዴት ወተን እንደምንገባ አሁን ራሳችን አስበን የምናደርግ ነው የሚመስለን፣ ግን ስናት ፌስቡክ የፈጠረ ዙከንበርግ አይምሮ ውስጥ አለን። እኛ በራሱ አይምሮ ውስጥ ነው ኦብዘርቭ አድርጎታል። እሱ የሆነን ሲስተም ኦብዘርቭ አድርጎታል፣ ኦብዘርቭ አድርጎናል ማለት ነው። እኛ ያለነው ራሱ በፈጠረው ዓለም ውስጥ ነው እየሄድን ያለነው፣ ዙከንበርግ በፈጠረልን ዓለም ውስጥ ማለት ነው። ቲክቶክም ቢሆን ተመሳሳይ መልክ ማለት ነው። ቲክቶክን በፈጠረው አይምሮ ውስጥ ነው እኛ እያልን ያለነው ማለት ነው። ኦኬ እንደን ዩቲዩብም ቢሆን የትኛውም አፕሊኬሽኖች እኛን ጋይድ የሚያደርጉን ኦብዘርቨሩ በአይምሮ ውስጥ የፈጠረውን ዓለም ውስጥ ነው እኛ ሄደን እየተጓዝን ያለነው ማለት ነው። ኦኬ ሰው ሁሌም ቢሆን የጠቢባኖቹ አይምሮ ነው እኛን ሼፕ የሚያደርገን። እኛ እንደፈለገን ወተን የምንገባ ምናምን ሊመስለን ይችላል ኦስትራሊ፣ ግን አይደለም ጉዳዩ። ኦኬ የኦብዘርቨሩ አይምሮ ውስጥ ነው ያለነው ሁላችንም ማለት ነው። ይሄ በጣም የሚያስገርም ነገር ነው አይደል?
አንድ ጥቂት ሰዎች ናቸው ይሄንን ዓለም የፈጠሩት፣ በጣም ጥቂት ሰዎች ናቸው። ለምሳሌ አይንስታይን በራሱ ብቻ የፈጠረው የሆነ አይነት ዓለም አለ። ኦኬ በሳይንሱ ዓለም የጥናት መንገዶችን የትምህርት ዘርፎችን ብዙ አይነት መልኮች እንዲቀየር አድርጓል። ያ የአይንስታይን አእምሮ ነው። እኛ በራሱ አእምሮ ውስጥ ነው እየፈሰስን ያለ ነው እየርን ያለ ነው ማለት ነው። ኦኬ ጥቂት ሰዎች ናቸው፣ በቃ በጣት የሚቆጠሩ ናቸው ይህንን ሲስተሙን ዴቨሎፕ ያደርጉት ማለት ነው። እኛ አሁን የምንጠቀምበት ሲስተም የዘረጉት ኔትወርኩን የዘረጉት ጥቂት ሰዎች ናቸው። እኛ በእነሱ አእምሮ እነሱ በፈጠሩት ዓለም ውስጥ ነው እየኖርን ያለ ነው ማለት ነው። ኦኬ ግን ይሄ በጣም አስደናቂ ነገር ነው። ግን ደስ የሚለው ፓርት ምንድን ነው? ልክ ከላይ እንዳለው ታች አለ እንዳልነው ዩኒቨርሳል ፌኖሚናን ስናቅ ወይ ደግሞ ለምሳሌ ዩኒቨርሳል ሎው ህጎችን ስናቅ መጠቀም እንችላለን እንዳልነው በእነዚህ በተፈጠሩት ዓለማት ውስጥ በጠቢባኑ በተፈጠሩት ዓለማት ውስጥ የራሳችን ደግሞ ዓለም መፍጠር እንችላለን ነው ደስ የሚለው ፓርት። ኦኬ እኛ ከቻለን እኛም ልክ እንደነሱ ልክ እንደ ጠቢባኑ ፈጣሪ መሆን እንችላለን። ምክንያቱም የመፍጠር አቅሙ ከራሱ ከፈጣሪ አሰባብሶ ቢለው ስለሆነ ራሱ የመፍጠር አቅሙ ለእኛም ሰጥቶናል፣ እኛም እንፈጥራለን መስሎብኝ ማለት ነው። ኢቭን ዊ አር ኮ-ክሬተርስ ነው አይደል? የራሳችን ዓለም ራሳችን ነው የምንፈጥረው ማንም ሳይፈጥርልን። ካልሆነ ግን ኦብዘርቭ ማድረግ ካልቻለን ኢቭን የራሳችንም ይሁን ኤክስተርናል ዓለሙንም ማየት ካልቻለን መገንዘብ ካልቻለን ሌሎች በፈጠሩት ዓለም ውስጥ ነው የምንሄደው ማለት ነው፣ የምንፈሰው ማለት ነው። ኦኬ እኛ በፈለግነው ሳይሆን እነሱ በፈለጉት እንሄዳለን። ግን መረዳት ከቻለን ሲስተሙን መረዳት ከቻለን ግን ልንጠቀም እንችላለን። አት ዘ ሴም ታይም ደግሞ ሌሎችን የሚያስከትል ሌላ ዓለም ደግሞ መስራት እንችላለን። ሌላ ሲስተም ደግሞ መዘርጋት እንችላለን፣ ራሳችንን ማለት ነው መፍጠር እንችላለን ማለት ነው። ሌሎች የሚጠቀሙበት ሌሎች የሚጓዙበት ሌላ የሆነ ትልቅ ግዙፍ ዓለም ማለት ነው። ኢትስ አ ሲስተም አይደል? ይሄ ሁሉ ነገር እኮ ሲስተም ነው። እዚህ ቁጭ ብለን በፌስቡክ ሌላኛው ዓለም ካለው ሰው ጋር ማውራት በኢሜል ማውራት ምናምን ማድረግ እኮ ኢትስ ኦል አባውት ዘ ሲስተም። ይሄ ሲስተም ደግሞ የገነባው አንድ አእምሮ ነው። በዛ ሰው አእምሮ ውስጥ ነው እኛ ሁላችንም ያለ ነው ማለት ነው። ዲዛይኑን ጨርሶ ነው እሱ ወደ ሪል ዓለሙ ያወጣው ማለት ነው። ኤንዴን እኛ ደግሞ ምን አደረገን? እሱ በፈጠረው ዓለም ውስጥ ገባን፣ እንጠቀማለን። ኦፍኮርስ አዎ ፌስቡክ እንዴት እንደምንጠቀም ልናቅ እንችላለን። ሞስት ፕሮባብሊ ስለምናውቅ ያው እንጠቀምበታለን። ካላወቅን ግን ፌስቡክ የሚያመጣልን የማናቸውም ነገሮች ላይ እዛ ውስጥ ከጠፋን ግን ያው እያንቀላፋን ሌሎች በፈጠሩት ዓለም ውስጥ መንከራተታችን ነው ማለት ነው። እንዳልነው ግን ካወቀን ኦኬ አብዞርቭ ማድረግ ከቻለን አሁንም ሲስተሙን ከገባን አንደርስታንድ ካደረገን መጠቀም እንችላለን ማለት ነው። የዛኑ ያህል ደግሞ ልክ ፌስቡክ ለምሳሌ ለመጠቀም ቀላል እንደሆነ ያህል ዩኒቨርሳል ፌኖሚና ህግ የሚተዳደርበት ይሄ ኮስሚክ የሚተዳደርበትን ህግ ከተረዳን በዛው ልክ ቀላልና ለመጠቀም በጣም ምቹ ይሆናል ማለት ነው። ሲምፕሊሲቲ ይመጣል ማለት ነው። የህይወት ሲምፕሊሲቲ ይመጣል ማለት ነው። ያንን መጠቀም ከቻለን አሰባብ ሶ ቢለው ነው ስትራክቸሩ የተሰራው እንዳልነው ማለት ነው። ኦኬ እቺኛውን ኮረስፖንደንስን እንመለከታለን። አሁን ስለ ሜንታሊዝም ስለምናወራ ይሄንን በዚሁ እንትን ማድረግ እንችላለን ማለት ነው። ያኛው ውስጥ አንገባም። ኦኬ ሶ አሁን ታዲያ ምንድነው ማድረግ የሚጠበቅብን? የሚሆነውን ነገር ኮምፕሊትሊ አብዞርቭ ማድረግ መቻል ነው፣ ወይ ደግሞ ማወቅ መቻል ማለት ነው። ምን እየተከናወነ እንደሆነ ቢያንስ ማወቅ ከቻልን ስሩ በሌሎች የተፈጠሩ ዓለም ውስጥ የራሳችን ትንንሽ ቤቶችን የራሳችን ቤት መገንባት እንችላለን ነው ጉዳዩ። የራሳችን ኢንተርናል የሆነውን ዓለም መገንባት እንችላለን ነው ጉዳዩ ማለት ነው። ግን አሁንም ሁለት ዓለማት አሉን ማለት ነው። አንደኛ የውጭኛው ኤክስተርናል ዓለሙ አለ፣ ኢንፎርሜሽኖችን የሚሰጠን ሁሉ ነገር የሚያቀርብልን ኦኬ ካልቸሩን የዓለምን ካልቸር የሁሉንም ነገር ኢንፎርሜሽን የተዘረጋበት ሲስተም የተዘረጋበት ኤክስተርናል ዓለሙ አለ። እዚህ ውስጥ የራሳችን ዓለም መገንባት ሲያስፈልገን ኢንተርናል ዓለም ማለታችን ነው። እንግዲህ ከኢንተርናል ነው ፎርም የምናደርገው ኖርማሊ። መጀመሪያ ኢንተርናሊ የተሰራው ዓለም ነው ወደ ውጭ ሊወጣ የሚችለው ማለት ነው። ኦኬ ታዲያ ምንድነው ማድረግ የሚጠበቅብን? አሁን ሁለቱንም ዓለማት አብዞርቭ ማድረግ ያስፈልገናል ማለት ነው። ለምሳሌ ኤክስተርናል ዓለምን አብዞርቭ ማድረግ ከቻለን ማለት ጉዳዩ ምንድነው እየሆነ ያለው ዓለም ላይ ምን እየሆነ እንደሆነ ሲስተሙን መረዳት ከቻለን እንዳልነው መጠቀም እንችላለን። ኢትስ ሶ ሲምፕል ማለት ነው። ቀላል ነው፣ ለመጠቀምም ያስችለናል ብለን ነው። ኦልራይት ለምሳሌ የእጅ ስልካችን አሁን መጠቀም ከቻለን ያው መጠቀም እንችላለን ነው። ምንም እንትን ነው። ኮምፒውተር መጠቀም የሚችል ሰው መጠቀም ይችላል።
ኮምፒውተር መጠቀም የማይችል ሰው ከሲስተሙ ጋር ኮፕ አፕ ማድረግ ስለማይችል ምንም ምርጫ የለውም፣ ይወጣል ሲስተሙ ይተፋዋል በራሱ ጊዜ ማለት ነው። ኦኬ ኮምፒውተር መጠቀም የሚችል ግን ከዓለም ጋር ኮምፒውት አድርጎ ሰርቫይቭ ለማድረግ ሊጠቀምበት ይችላል። ከጥቂት ጊዜ በኋላ ሙሉ ለሙሉ ሁሉ ነገር ወደ ኮምፒውተር ሊቀየር ስለሚችል ኮምፒውተርን እንዴት እንደሚጠቀም የማያውቅ ሰው ሞስት ፕሮባብሊ ከሲስተም ውጭ ይሆናል ማለት ነው። ኦልራይት ስለዚህ እሱ ሰውዬ አማራጭ ምንድነው እንትኑ የሚሆነው ምርጫው የሚሆነው ማለት ነው በሌሎች በተፈጠረው ዓለም ውስጥ ቢያንስ የሚበላውን እያገኘ መኖር ነው ማለት ነው። መኖሩን ይቀጥላል ማለት ነው። ስቲል ግን አሁን ስፔሻሊ ባላደጉት ሀገራት የእኛንም ሀገር ጭምር ማለት ነው ያለው ሲስተም እንደዛ ነው። እኛ ቢያንስ ሰርቫይቭ ለማድረግ ሲስተሙን ኮፕ አፕ ማድረግ ስላቃተን፣ ምክንያቱም ሌላው ዓለም በጣም ተራቋል ማለት ነው። በቴክኖሎጂ በሳይንስ በምናምን በጣም ሄዷል። ኦኬ ታዲያ እኛ አሁን እነሱ የፈጠሩትን የዘረጉትን ሲስተም ምንም ሊገባን ስላልቻለ ኦኬ ምንድነው እያደረግን ያለን? ሰርቫይቭ ለማድረግ ትንንሽ ነገሮችን ብቻ እየተጠቀም ቢያንስ ለመኖር የምታስችለን ነገር እያገኘን እየኖርን ሊሆን ይችላል ነው። ኦኬ እሱም ከሆነ ጊዜ በኋላ ሊተፋን ይችላል። ቢያንስ ራሳችን ለውጠን እንደ ሀገር የሚሆን እንደ ግለሰብ የሚሆን እንደምንም ራሳችን ለውጠን ትንሽ ከፍ ማለት ካቃተን ሞስት ፕሮባብሊ ከሲስተም ውጭ መሆናችን ነው። ኦኬ ኢትስ ኦኬ። ይሄ ኤክስተርናል ዓለሙ በዚህ መልኩ ነው የሚሰራ። ኦብዘርቭ ማድረግ እንግዲህ ለዚህ ነው የሚጠቅመን ብለናል። ዋትስ ኦንጎይንግ የሚለው ማለት ነው። ኦኬ ምንድነው የሆነ ያለው ዓለም ላይ የሚለውን ነገር ማወቅ የሌላኛውን ዓለም ወይ ደግሞ የውጭውን ዓለም ኢንፎርሜሽን በደንብ ካለን የራሳችን የሆነውን ዓለም ለመገንባት ስለሚያስችለን ማለት ነው። ያ የራሳችን ዓለም እንግዲህ ኢንተርናል ዓለም የምንለው ነው። ኦኬ አሁን ኢንተርናል ዓለማችንን አብዞርቭ ማድረግ ያስፈልጋል። ኢንተርናል ዓለም የምንለው እንግዲህ 2 ወይ 3 ነገሮችን የያዘ ነው ማለት እንችላለን። ለምሳሌ ሀሳባችን አለ፣ ቶታችን ማለት ነው። ኦኬ ኤንደን ኢሞሽኖቻችን አሉ፣ ስሜቶቻችን ይኖራሉ። ኤንደን እምነታችን አለ። ኦልራይት እነዚህ 3 ነገሮች ማለት እንችላለን። ሌሎችን መዘርዘር ይቻላል ኖርማሊ፣ ግን ኢንተርናሊ በጣም ትልልቅ የምንላቸው ሀሳቦቻችን። ሀሳብ ስንል ደግሞ የሚይዘው ሜንታል ስቴት ነው። ቅድም እንዳልነው 3ቱ ኮምፕሌክሲቲ ኦር ከዚህ በፊት ያወራነው ቪዲዮ ላይ ማይንድ ባዲ ስፒሪቹዋል ኮምፕሌክሲቲው ያለበት ነው ማለት ነው። ሀሳብ ስንል ሜንታል ስቴት ነው እያወራን ያለ ነው። እምነት ስንል ስፒሪቹዋል ስቴታችን ነው እያወራን ያለ ነው። ዜን አት ሴም ታይም ኢሞሽን ስንል ደግሞ ስለ አካላችን ነው፣ ስለ ባዲ ነው ማለት ነው። ፊዚካል ፕሌናችን ነው እያወራን ያለ ነው። ኦኬ 3ቱ አንድ ላይ የሚሰሩ አንድ ላይ ያሉ ነገሮች ናቸው፣ አንድ ላይ የሚሰሩ ነገሮች ናቸው። ኦልራይት ስለዚህ ኢንተርናል ዓለምን መገንባት ሲያስፈልገን ቶታችን ወይ ሀሳቦቻችንን ክሊርሊ አብዞርቭ ማድረግ ያስፈልገናል፣ ማወቅ ያስፈልገናል። ምንድነው እያሰብን ያለ ነው የሚለውን ማለት ነው። ኦኬ ሀሳቦቻችን ግልጽ ሆኖ ፊልተር አድርገን የትኛው እንደሚጠቅመን ምን ማድረግ እንደምንፈልግ እዚህኛው ዓለም ውስጥ ከትልቁ ዓለም ውስጥ ወይ ከኤክስተርናሉ ዓለም ውስጥ ማድረግ የምንፈልገው የራሳችን ዓለም ለራሳችን የሚሆነውን ነገር መውሰድ ሲያስፈልገን ሀሳቦቻችን ፊልተር አውት ማድረግ ያስፈልገናል ማለት ነው። ማወቅ ይኖርብናል ማለት ነው። ኦኬ አብዞርቭ ማድረግ ይኖርብናል ማለት ነው። አለዛ ይመሩናል፣ ራሱ ሀሳቡ ይመራናል። ኦኬ ሀሳብ እንዴት ነው የሚመራን? ምን እንደምንፈልግ ራሱ ግራ እስኪገባን ድረስ ዝም ብለን ወተን መግባት ብቻ ይሆናል ማለት ነው። ኤንደን አት ሴም ታይም እየሄደን መቃዠት ይሆናል ማለት ነው። ኦኬ ሀሳቦቻችን በግልጽ ማስቀመጥ ካልቻልን፣ ኦርደር አድርገን ማስቀመጥ ካልቻልን ኦፍ ኮርስ ዊ አር ጀስት ሀሳቦቻችን ራሳቸው ገዝቶን ሳናውቀው አክት እናደርጋለን አኮርዲንግሊ ማለት ነው። ኦኬ ምክንያቱም ፊልተር እያደረገን አይደለም፣ ምን እንደምንፈልግ በግልጽ አላስቀመጥንም፣ ወይ ደግሞ ምን ማድረግ እንዳለብን ወይ ደግሞ እንዴት መማር እንዳለብን ምንም የምናውቀው ነገር ከሌለ ሀሳቦቻችን በራሳቸው መንገድ ስለሚፈሱ ን አክት እናደርጋለን። ድርጊቱ የሆነ ነገር ስናደርግ እንገኛለን ማለት ነው። ወይ ደግሞ የማንፈልገውን ነገር ስናደርግ እንውላለን ማለት ነው። ህይወታችን ይባክናል ነው። ኦኬ ስለዚህ አብዞርቭ ማድረግ ኢሞሽኖቻችንም ጭምር ስሜቶቻችን፣ ለምሳሌ የንዴት ስሜት ሊሆን ይችላል፣ የደስታ ፕሌዥር ስሜት ሊሆን ይችላል፣ ወይ ደግሞ ሌሎች ፍርሃት ሊሆን ይችላል፣ ስጋት ሊሆን ይችላል። እነዚህ ሁሉ ነገሮች ማወቅ ካልቻለን፣ ኦኬ ማየት ካልቻለን፣ ወደ ስሜቶቻችን ጠልቀን መግባት ካልቻለን ሰውነታችን ይደንሳል ከነሱ ጋር እንደፈለገ ማለት ነው። ኦኬ ንዴት ሲመጣ ራሳችን ስተን ማለት ራሳችን መቆጣጠር እስኪያቅተን ድረስ የምናደርገውን ነገር ላናውቀው እንችላለን፣ መቆጣጠር አንችልም ማለት ነው። ኦኬ ምክንያቱም እያየን አይደለም፣ እያወቅነው አይደለም ማለት ነው ጉዳዩ። ኦኬ ምን እየተፈጠረ ነው? ኦኬ እየተናደድኩ ነው፣ የስ ኦፍ ኮርስ ምንድነው ማድረግ ያለብን ምናምን አንልም ማለት ነው። ኦኬ ስሜቶቻችን ማወቅ ያስፈልጋል ማለት ነው። ሰውነታችን አክት እንዳያደርግ እንደፈለገ እንዳይንቀሳቀስ ስለሚያስችለን ስሜቶቻችን አብዞርቭ ማድረግ ያስፈልገናል ማለት ነው። እንደን ስፒሪታችን እምነት ኖርማሊ እንግዲህ ብዙ ጊዜ ስለ እምነት ሲወራ ኦኬ ይሄንን ማይንድ ባዲ ስፒሪቹዋል ኮምፕሌክሲቲ ላይ እናወራለን። ምናልባት አሁን እዚህ ጋር አላወራም፣ ግን
እምነት ስንል ለምሳሌ የምናውቀውን ነገር ነው አይደል? የማናውቀውን ነገር ልናምን አንችልም። እምነታችን ደግሞ የሚገነባው ከራሱ ከድርጊታችንና ከሀሳባችን ጥምረት ነው። ኦኬ የሀሳባችንና የድርጊታችን ጥምረት ውጤት ነው ስፒሪት ማለት። የምናምነው ራሳችንን ነው፣ ሌላውን አካል አይደለም። ኦኬ ራሳችን ማመን የምንችለው ደግሞ አድርገን ስንገኝ ነው። የሆነ ነገር ማድረግ የፈለግነው ነገር አድርገን ስንገኝ ብቻ ነው ራሳችን ማመን የምንችለው። ኦኬ በሀሳብ ብቻ ያለው ነገር ወደ ድርጊት ያልተቀየረ ነገር ልናምን አንችልም። ራሳችንም እንዳናምን ነው የሚያደርገን ማለት ነው። ማመን አንችልም ራሳችንንም ማለት ነው። ኦኬ ሶ ይሄ ኢንተርናል ዓለምን ለመገንባት ወይ ቢያንስ ኢንተርናል የምንለው ነገር ምንድን ነው የሚለውን ለማወቅ ያስችለናል ማለት ነው። አንድ ሀሳቦቻችን አሉ፣ ደን ኢሞሽናችን አለ፣ እምነታችን አለ። እነዚህ ሁሉ ነገር አብዞርብ ማድረግ ከቻለን ማወቅ ከቻለን ማለት ነው። ኦኬ ምንድን ነው እየሆነ ያለው የሚለውን ማወቅ ከቻለን ያ በትልቁ ስትራክቸር ውስጥ በትልቁ በታላላቅ ጠቢባን የተገነባው ዓለም ውስጥ የራሳችን ዓለም መገንባት እንችላለን ነው ጉዳዩ ማለት ነው። ኦኬ ሶ ይሄንን ነው እንዴን አሁን ምንድነው at the end of the day አሁን ማወቅ የሚያስፈልገን ማለት ነው። ይሄ ዓለም እንግዲህ እንዳልነው ሁሉ ነገር በመጀመሪያ የሚጀምረው ከፈጣሪ ጋር ነው ብለናል። ሁላችንም በፈጣሪ አእምሮ ውስጥ ነው ያለነው ብለናል። and ከዛ ዝቅ ብለው ደግሞ የታላላቅ ጠቢባን አእምሮ ውስጥ ነው አሁንም ያለነው ማለት ነው። ከነሱ አእምሮ ውጪ ልንሆን አንችልም most probably ኦኬ አሁን ከታላቁ ፈጣሪ አእምሮ ውጪ ልንሆን አንችልም። ያ ማለት ከዚህኛው ሲስተም ውጪ ፈጣሪ ከዘረጋው ስትራክቸር ውጪ ልንሆን አንችልም። ምክንያቱም ሁላችንም የሱ አካል ነን። ከሱ አካል ውጪ ደግሞ የሆነ ሌላ አካል የለም። ስለዚህ ከሱ ውጪ ልንሆን አንችልም። ከትልልቅ ከተፈጠሩ ሲስተሞች ውጪ መሆን አንችልም። at the same time ማለት ነው። ከካልቸር ውጪ መሆን አንችልም። ለምሳሌ ካልቸር በአንድ ማህበረሰብ አእምሮ የተፈጠረ ነገር ነው፣ ሲስተም ነው ብለን ልናስብ እንችላለን። ኦኬ then ከዚህ ካልቸር ውጪ ግን መሆን አንችልም። መሆን የምንችል ይችል ይሆናል ግን አይደለም፣ መሆን አንችልም ከዛ ውጪ። ምናልባት ከአንዱ ካልቸር ከወጣን ከሌላ ካልቸር ውስጥ ነው ልንገባ የምንችለው እንጂ ሙሉ ለሙሉ ከካልቸር ውጪ ልንሆን አንችልም። ምክንያቱም የሰው ልጅ የገነባው ዓለም ነው። ይሄ የሰው ልጅ አእምሮ የገነባው ዓለም ነው። ከዚህ ዓለም ውጪ መሆን አንችልም። መረዳታችን ግን እነዚህን በሰው ልጅ የተፈጠሩ ዓለማትን በትልልቅ ጠቢባን የተፈጠሩ ዓለማትን መረዳታችን ግን ምን ያስችለናል? የራሳችን ዓለም እንድንቀርጽ ያስችለናል ነው ማለት ነው። ኦፍ ኮርስ ያንን ማድረግ እንችላለን ነው። ኦኬ ሶ አሁን ምንድነው ህጎቹን መቆጣጠር አንችልም። አንዳንድ ማለት ዩኒቨርሳል የሆኑ ህጎችን መቆጣጠር አንችልም። at the same time ደግሞ በትልልቅ ጠቢባን የተፈጠሩ ህጎችንም መቆጣጠር አንችልም። ለምሳሌ የስልካችንን አልጎሪዝም ለምሳሌ የሚሰራበትን ወይ ደግሞ የአፕሊኬሽኖች አልጎሪዝም የሚሰሩበትን መንገድ እኛ መቆጣጠር አንችልም። ራሳችን ግን መቆጣጠር እንችላለን ነው። ኦልራይት ራሳችን መቆጣጠር የምንችለው ግን ምን ስናደርግ ነው? ነገሩን ስናቅ ነው። ምን ስናቅ? ሀሳቦቻችን ስናቅ፣ ሁለት ስሜቶቻችን በደንብ መረዳት ስንችልና ማወቅ ስንችል። ኦኬ and then እምነታችንን በደንብ ለይተን ማወቅ የምንችል ከሆነ እነዚህም ከኤክስተርናል ዓለም ውስጥ የሚፈጠሩትን ውዥንብሮች ኦኬ አስወግደን የራሳችን የሆነ ስትሮንግ ሜንታል ስቴት ያለን at the same time ስትሮንግ ስፒሪቹዋሊቲ ያለውን ሰው and then ስትሮንግ ፊዚካል ባዲ ያለው ሰው መሆን እንችላለን ነው። ኦኬ እነዚህ ሶስቱ ቅድም እንዳልኳቸው አብረው ነው የሚሰሩት፣ መለያት የማይችሉ ነገሮች ናቸው። አንድ ላይ የምናስካሄዳቸው ጉዳይ ስለሆነ አንዱን ከአንዱ ነጥለን እንትን ማየት አንችልም። ኦልራይት this is how to works ማለት ነው። ሲስተሙ የሚሰራው በዚህ መልኩ ስለሆነ ማለት ነው። and then አሁን ምንድነው እንግዲህ የራሳችን ዓለም እንገንባ ነው እያልን ያለ ነው። የራሳችን ዓለም ለመገንባት ደግሞ የሚያስፈልገን አብዞርብ ማድረግ ነው ትልቁ ነገር ብለናል። አብዞርብ ስናደርግ እንግዲህ ኢንተርናሉንም ወይ ደግሞ በውስጣችን ያለውንም ዓለም at the same time በውጭኛው ኤክስተርናል ያለውንም ዓለም አብዞርብ ማድረግ ያስፈልገናል ብለናል። ይሄ ግን ብቻ በቂ አይደለም። አሁን የራሳችን ዓለም ለመገንባት የተወሰኑ ስቴፖችን መሄድ ይኖርብናል። ኦኬ በመጀመሪያ አንደኛ ላይ ማድረግ ያለብን ነገር ምንድነው? እኛ ራሳችን ምን አይነት ዓለም እንዲኖረን ነው የምንፈልገው? ኦኬ ምን አይነት ዓለም ቢኖረን ነው ደስ የሚለንና ምንፈልገው ምን አይነት ዓለም ነው የሚለው መለየት ያስፈልገናል። የመጀመሪያ ደረጃ ማለት ነው። ኦኬ እኔ የምፈልገው የሆነ አይነት ዓለም አለ። ያ ማለት ምን አይነት ሰው ነው መሆን የምፈልገው? ለምሳሌ በሁሉም በኩል ማለት ነው። ስፒሪቹዋሊ ምን አይነት ሰው፣ ፊዚካሊ ምን አይነት ሰው፣ ምንድነው ኢሞሽናሊ ምን አይነት ሰው ነው መሆን የምፈልገው? ማህበራዊ ግንኙነቴ ምን አይነት ሚስት ነው መግባት የምፈልገው ሊሆን ይችላል። ኦኬ የራሴ ዓለም ነው ይሄ ማለት ነው። እንደን ምን ሀብት ሲኖረኝ ምን አይነት ንብረት ነው እንዲኖረኝ የምፈልገው የሚለውን ነገር በደንብ ለይቼ ማስቀመጥ፣ ምን አይነት ዓለም እንዲኖረኝ እንደምፈልግ
በደንብ ክሊርሊ ማስቀመጥ ይኖርብኛል። የመጀመሪያ ስራ ነው ይሄ ማለት ነው፣ ምንም ነገር ከማድረግ በፊት ማለት ነው። ኦኬ እንደን ይሄንን መለየት ከቻልኩ በኋላ I have to be sure about that ማለት ነው። ሁለተኛ ስቴፕ ያንን ዓለም መፈለጌን አለመፈለጌን በትክክል እርግጠኛ መሆን መቻል አለብኝ ማለት ነው። ምክንያቱም ቅድም ምንድነው አሰባብሶ ቢለው ነው አይደል? ቅድም ምንድነው ያለው? ፈጣሪ በመጀመሪያ በፈጣሪ ሐሳብ ውስጥ ነው ያለ ነው ብለናል። ኦኬ በፈጣሪ ሐሳብ ውስጥ ያለው ነገር የፈጣሪ ፍቃድ ሲጨመርበት እውን ሆነ። ኦኬ እውነት ሆነ ማለታችን ነው፣ ፍቃዱ ሲጨመርበት አለ። ስለዚህ አሁንም የራሳችን ዓለም መገንባት እንፈልጋለን ብለናል። ምን አይነት ዓለም የሚለውን ለይተናል። አሁን ምን ያስፈልገናል? ፍቃድ ያስፈልገናል። ያ ማለት we have to be sure about that ማለት ነው። ስለዛ ዓለም ስላሰብነው ዓለም በእርግጠኝነት ፍላጎታችን እሱ መሆኑን መለየት መቻል አለብን ማለት ነው። በትክክል መለየት መቻል ይኖርብናል ያንን ለማድረግ ማለት ነው። ምክንያቱም ፍላጎታችን በትክክል እዛ መሆን ካልቻለ ወደ ተግባር ልንገባ አንችልም በፍጹም ማለት ነው። ተግባራዊ ልናደርገው አንችልም ማለት ነው። ስለዚህ እርግጠኞች መሆን አለብን። ለዛ እንዴት ነው እርግጠኞች መሆን የምንችለው? ደግሞ ሚስ እንዳናደርግ ይሄን ነገር ስንመርጥ መጀመሪያ እንደዚህ አይነት ዓለም ነው በቃ መገንባት የሚፈልገው ብለን ስንመርጥ ሚስ እንዳናደርግ ኤክስተርናል ዓለሙ ነገሮች እንዴት እየሄዱ ነው ኤክስተርናል የሚለውን ማወቅ የሚያስፈልገን ለዛ ነው። ኦኬ ዓለም ምንድን ነው እያደረገች ያለችው? ኦኬ ወደፊት ምንድን ነው ሊሆን የሚችለው ሊታሰብ የሚችለው? ለምሳሌ በትምህርት ዙሪያ ከሆነ ለምሳሌ አንድ ሰው ተማሪ ከሆነ ምን አይነት ትምህርት ብማር ነው እኔን የሚያዋጣኝ? አት ሴም ታይም ምን አይነት ስራዎችን ናቸው አሁን ለምሳሌ ዓለም ወደፊት ልትሄድበት የምትችለው? ኦኬ ምን አይነት ሲስተም ነው እየተፈጠረ ያለው ዓለም ላይ? ይሄን ነገር ማወቃችን ኤክስተርናሊ የሚሆነውን ነገር ማወቃችን ስንመርጥ እንዳንሳሳት ይረዳናል ማለት ነው። መረጃዎች ናቸው እነዛ። ከነዛ መረጃዎች እኛ ከስሜታችን ጋር ከፍላጎታችን ጋር የሚሄደውን የመምረጥ አቅም የሚኖረን በደንብ መረጃው ሲኖረን ነው። በደንብ ምን እየተካሄደ ኤክስተርናሊ ምን እየተካሄደ እንደሆነ ስናቅ ነው ማለት ነው የኢንተርናሉን ዓለም የምንገነባ። ይሄ ኢንተርናሉን ዓለም የምንገነባበት ቁሳቁስ የምናገኘው ፍሮም ኤክስተርናል ወርልድ ነው፣ ከውጭኛው ዓለም ነው የምናገኘው። ያ ደግሞ መረጃ ነው፣ በቂ የሆነ ኢንፎርሜሽን ዋትስ ጎይንግ ኦን የሚለው ማለት ነው። ኦኬ ይሄ ነው በሁለተኛ ደረጃ ምንድነው ቢሹ በቃ ስለመረጥከው ዓለም እንደዚህ አይነት ዓለም ነው መገንባት የሚፈልገው ብለህ ካሰብኩ በኋላ ስለዛኛው እርግጠኛ መሆን መቻል ማለት ነው። ኦኬ እርግጠኛ መሆን መቻል ከዛ በኋላ ቀላል ነው ነገሮች የሚሆኑት። አሁን እርግጠኛ ሆነናል፣ ያ ማለት ፍቃዳችን አክልንበታል ማለት ነው። ፍቃዳችን ጨምረንበታል ማለት ነው። ፍቃድን ከሰጠ በኋላ ኦኬ ስለዛ ነገር በጣም እርግጠኛ ከሆንክ በኋላ ማድረግ የሚኖርብን አሁን ኢንተርናል ዓለም ነው እየገነባን ያለ ነው ብለናል። ስለዚህ ምንድነው ማድረግ ያለብን? we need to be reprogram ማለት ነው። ሪፕሮግራም ማድረግ ይኖርብናል። ኦኬ አይምሮአችንን፣ ስሜቶቻችንን እና ሰውነታችንን አዲሱን ዓለም ማስለመድ ይኖርብናል ማለት ነው። ኦኬ አይምሮአችን ሪፕሮግራም እናደርጋለን። ሪፕሮግራም ማድረግ እንዲህ ቀላል ላይሆን ይችላል ወስዋሊ። ምክንያቱም ከዚህ በፊት የያዘው አይምሮአችን የያዛቸው ፓተርኖች አሉ። ኦኬ ያ ፓተርኖች ውሏችን ሊሆን ይችላል። ለምሳሌ የምንውልበት ቦታ ሊሆን ይችላል። ያለን ጓደኞቻችን ሊሆኑ ይችላሉ። አካባቢያችን ላይ ያሉ ጓደኞች ሊሆኑ ይችላሉ። እነሱ ጓደኞች ለምሳሌ እኛ ከምናስበው ዓለም ጋር ማይሄዱ ከሆነ we have to be cut off them አይደል? እነሱን ማስወገድ ይኖርብናል ወደድን ጠላን ማለት ነው። ምክንያቱም እኛ መገንባት የምንፈልገው የሆነ ሌላ ዓለም ነው በቃ። እነሱ ደግሞ አሁን ያለን ፍሬንዶቻችን ደግሞ ከሱ እኛ ከምንፈልገው ዓለም ጋር የሚሄዱ ላይሆኑ ይችላሉ። ስለዚህ አዳዲስ ፍሬንዶችን መፍጠር ይኖርብናል ማለት ነው። ከዛ ከዓላማችን ጋር የሚሄዱትን ማለት ነው። ኦኬ ተመሳሳይ ጉዳይ ያላቸውን ተመሳሳይ ድርጊት ላይ ያሉትን ምናምን መፍጠር ሊኖርብን ይችላል። ስለዚህ ግዴታ እነሱ መቁረጥ ይኖርብናል ማለት ነው። ቀላል አይደለም ይሄ። የራሱ የሆኑ ስቴፖች ይኖሩታል። እሱን አሁን አናወራም። ግን ምንድነው ጉዳዩ? ሪፕሮግራም ማድረግ፣ ማይንዳችን ሪፕሮግራም ማድረግ በውስጣችን ነው መጀመሪያ የምናደርገው ይሄን ነገር ማለት ነው። ኦኬ አክቶቻችን፣ ድርጊቶቻችን፣ ሀቢቶቻችንን እያንዳንዱን ዴይሊ የምናደርጋቸውን ነገሮች ጠዋት ተነስተን ፊታችን ታጥበን ወደ ስራ የምንሄድ ከሆነ ወደ ስራ ስንሄድ አክታችን፣ አካሄዳችን እያንዳንዷ ነገር ነው መቀየር ያለባት ማለት ነው። እቺ ዴይሊ ፕራክቲስ የምትፈልግ ናት። ዴይሊ ሪቹዋል አክቲቪቲዎች የሚፈልግ ጉዳይ ሊሆን ይችላል። ኦኬ ምክንያቱም ሰውነታችን ያንን አዲሱን ዓለም እስኪለምድ ድረስ ኮንሽስሊ ነው አውቀን ነው መግፋት ያለብን ማለት ነው። ወደ ሰውነታችን እንዲያደርግ ነው መግፋት ያለብን ማለት ነው። አንድ የለመድነው ሀቢት ሊኖር ይችላል። ለምሳሌ ማታ ማታ ከስራ ከወጣን በኋላ ከጓደኞቻችን ጋር የምንስናና ምናምን አይነት እንደሱ አይነት ባህሪ ሊኖረን ይችላል። ወይ ደግሞ እንደሱ አይነት
አክቲቪቲ ነው የምናከናውነው ሊሆን ይችላል። ኦኬ ያንን ለምሳሌ አሁን ከምንገነባው ዓለም ጋር ተመሳሳይ ካልሆነልን ወይ ደግሞ ማይሄድ ከሆነ መውጣት አለብን። ከዛ ግሩፕ ውስጥ ከዛ ጀማ ውስጥ መውጣት ይኖርብናል። ዝም ብሎ ግን መውጣት ቀላል አይደለም። ኦኬ ይወሰውሰናል አይደል? ከጓደኞቻችን አግኝተን ጨዋታው ምናምኑ ያምረናል። ኦኬ ስለዚህ እሱን ከቶፍ ማድረግ ቀላል ላይሆን ይችላል ማለት ነው። ስለዚህ ይሄንን ሰውነት መልመድ ሰውነት ደመነፍስ እስኪሆን ድረስ ስራው ኮንሽስሊ በቃ ሆን ብለን ይሁን ብለን ራሳችንን እያስገደደን ኮንሽስሊ በቃ መተው ነው ጉዳዩን ማለት ነው። ሰውነታችን እስኪለምደው ድረስ ማለት ነው። ኦኬ ገላችን ይላመዳል። ከዛ በኋላ ራሱ አንኮንሽስ ማይንዳችን ሪፕሮግራም ስለሚሆን ራሱ በፈለግነው መልኩ መንገድ እናስይዛለን ማለት ነው። ስለዚህ ያ እስኪሆን ድረስ ግዴታ ምን ማድረግ አለብን? ኮንሽስ እነሱ ራሳቸው እየወሰዱት ከላይኛው ስለሆነ ኦኬ እኛ አሁን የአይንስታይንን ፎርሙላ አይጠቅምንም አይደለም፣ ይጠቅመናል። ኦኬ እየተጠቀምንበት ነው። የሆነ አይነት ዓለም ገንብቷል እንዳልነው በሳይንሱ በኩል የሆነ አይነት ዓለም ገንብቷል። ከዛ ውስጥ የወጡ የቴክኖሎጂ ውጤቶች ብዙ አይነት አሁን የምናደርጋቸው ነገሮችን አግኝተናል ከዛ ውስጥ ማለት ነው። ኦኬ
ግን እዛኛው ውስጥ ብቻ መሄድ አይደለም። we have to understand what's going on ብለናል። and then እዛ ውስጥ ደግሞ አንደርስታንድ ማድረግ ከቻለን የራሳችን የሆነችዋን ዓለም መገንባት እንችላለን። at the same time ደግሞ መፍጠርም እንችላለን። ለሌሎችም ደግሞ እንትን ሊሆን የሚችል መኖሪያ ሊሆን የሚችል ሌላ ዓለም መገንባትም እንችላለን፣ መፍጠርም እንችላለን ነው ጉዳዩ ማለት ነው። ስለዚህ ይሄንን ካልኩ ይበቃል። አመሰግናለሁ።